አመስጋኝነት ሲባል ሰው ሁሉ የሚጠብቀው የሆነ ነገር አለው ገብቷችኋል የሆነ ነገር ካልተሳካለት አያመሰግንም የሆነ የሚጠብቀው ነገር ካልመጣ አያመሰግንም ወይም አዲስ እሰራዋለሁ ብሎ ያን ስራ ከጨረሰ በኋላ ነው ምናምን የሚያመሰግነው ወይም ስኬታማ ከሆነ ምናምን በኋላ ነው የሚያመሰግነው still I am great በጣም ደህና ነኝ እግዚአብሔር ይመስገን በጣም ህይወት እንዴት ነው እግዚአብሔር ይመስገን ክብሩ ይስፋ እንዴት እየኖራችሁን በጣም ደስ ይላል ፀሐይን እንዳወጣ ተራራ ግፍ ያልተባልኩም ጨረቃን ተሸክሜ ያላወጣኋትም ጤነኛ ሁኜ እንዳድር ራሴን ስጠብቅ አላደርኩም ደክሞኛል ስቲል ግን እግዚአብሔር ይመስገን በጣም ደህና ነኝ የሆነ ነገር ያስጨነቀኝ ነው ግን እግዚአብሔር ይመስገን ደህና ነኝ ገብቷችኋል የሆነ ነገር ያሳሰበኝ ነው የሆነ ነገር ፌል አድርጎብኛል ስቲል ግን በህይወት አለሁ እግዚአብሔር ይመስገን እንዴ ቆይኛ ምናመሰግንበት ነገር የሆነ ነገር ካልተሳካልና እናመሰግንም እንዴ የሆነ በእኛ ጭንቅላት ውስጥ ምናስባት ትንሽዬ ነገር አለችን እሷ ካልመጣች ቴንኪው ማለት አንችልም የሆነ ነገር አልተሳካልኝ ስቲል ግን እግዚአብሔር ይመስገን በልቻለሁ ጠጥቻለሁ ቤት አለኝ በሰላም ነው ያደርኩት ቤተሰቦቼ ሰላም አድረዋል ጎረቤቶቼ ሰላም አድረዋል ስቲል እግዚአብሔር ይመስገን ፕሊስ የምታመሰግኑበት ነገር ፈልጉ ፕሊስ ማአት በጣም እልፍ አላፍ የሆነ የምታመሰግኑበት ነገር አለ እናንተ ስትበሉ ሳይበላ ያደረሰው አለ እናንተ ሙቋችሁ ተኝታችሁ ስታድሩ ሳይተኛ ያደረሰው አለ እናንተ ጤናማ ሆናችሁ ስትተነፍሱ መተንፈስ ያቃተው ሰው አለ አይሚን እኔ ለማመስገን በጣም የባሰውን ነገር ማሰብ አለብን ብዬ አላስብም ያለንን ነገር ግን ማሰብ አለብን ብዬ አስባለሁ ስቲል ስራ የለኝም ግን ደግሞ እግዚአብሔር ይመስገን ተመርቄያለሁ ስቲል ስራ የለኝም ግን ስቲል እየፈለኩ ነው ክብሩ ይስፋ አልተመቸኝም ያለሁበት ነገር ግን ደግሞ ማረፊያ አለኝ ስቲል ነገም ብለው ህልም አለኝ እግዚአብሔር ይመስገን እንዴ አረባካችሁ